ከሰጣችሁ እግዚአብሔር እውነተኛ ጓደኛ ይስጣችሁ። የሥራ ባልደረቦቻችሁን እውነተኛ ያደርግላችሁ። የእውነት ኢዮአብ እግዚአብሔር የሚፈራ ደግሞም ለዳዊት እውነተኛ ወዳጅ ነበር፣ አስመሳይ አይደለም። የምግብ ወዳጅ አልነበረም፣ የገንዘብ ወዳጅ አልነበረም፣ የስልጣን ወዳጅ አይደለም። እኛ ወዳጅነታችን ስልጣን ላይ፣ እኛ ወዳጅነታችን ግብዣ ላይ፣ እኛ ወዳጅነታችን ምግብ ላይ፣ እኛ ወዳጅነታችን ጥቅም ላይ። የክርስቲያን ወዳጅነቱ ደግሞ በጠላቱ ስፍራ ላይ ወዳጅ ሆኖ ይቅር ባይ ሆኖ መገኘት። የክርስትና ወዳጅነት ደግሞ ለባልንጀራው መሞት፣ ባልንጀራውን እንደራሱ አድርጎ መውደድ ነው። ኢዮአብ እንዲህ አለ፣ ንጉሥ አለው ለምን ይህን ስህተት ትሰራለህ? እባክህን ተው፣ ይሄ ሕዝብ የእግዚአብሔር ነው አለ። ይሄ ሕዝብ የማን ነው? መልሶ ልጅ በዛ ብላችሁ የምትማረሩ ሰዎች ልጆች የማስጦታ